እጅግ አድርጌ አመሰግናለሁ። ስሜ ንጉሴ ማሞ ይባላል። ነዋሪነቴ አዲስ አበባ ውስጥ ነው። የምሰራው ረዘም ያለ ኪሎ ሜትር ከአዲስ አበባ 1000 ኪሎ ሜትር ከመዳር የሚባል ሶማሌ ክልል ውስጥ ነው። የህመሜ ሁኔታ 4 ዓመት ያህል አስቆጥሯል። በዚህ 4 ዓመት ውስጥ እግሬን ያቃጥለኛል፣ እግሬ ያብጣል፣ ገበባም አለ። እዛ ቦታ ላይ ደግሞ ግዴታ መቆም አለብኝ። ሰዎችን ስለማሰራ ቆሜ ነው የምውለው። ያለው ፈተና ያለው ችግር ከበድ ያለ ነው። እድል አጋጥሞኝ እዚህ አዲስ አበባ በመመጣበት ጊዜ ትልልቅ አሉ የሚባሉ መሳሪያ ጥሩ አላቸው የሚባሉ ቦታ ሁሉ ታይቻለሁ። ያንተ ነገር ምንም ችግር የለብም ነው የሚለው። ችግሬን ግን ማቀው እኔ ነኝ። ለዚህ ጊዜ ብዙ ዋጋ ከፍያለሁ። እስተመቼ ነው ብዬ ራሴን የምጠይቅበት ጊዜ ነበረ እና ከዚህ አመት ከመግባቱ በፊት የዛሬ 2 ወር አካባቢ ይመስለኛል የሚሰራበት ቦታ ላይ ሙሉ ወንጌል ቤተክርስቲያን አለች እና በዛ የሚያገለግሉ ወንድሞች ቤተክርስቲያን መሪዎች እግዚአብሔር መንፈስ ሆነው የሚናገሩት ነገር በጣም ይገርመኝ ነበር። በዚህ በሚቀጥለው 2006 ዓመተ ምህረት እግዚአብሔር ተአምራትን ያደርጋል። ታላቅ የሆነ ሪቫይቫል ይነሳል። ትልልቅ የሆኑ የስብሰባ ማዕከሎች እግዚአብሔር የሚመለክበት፣ ወንጌል የሚሰበክበት፣ ዝማሬ የሚዘምርበት ይሆናል እያሉ እንዲህ ሲናገሩ እሰማ ነበር። ከዛ በኋላ አጋጣሚ እድል አገኘሁና ወደዚህ ቤተሰብን ለመጠየቅ መጣሁ። ቤተሰብ ከውጭ ያለው በማስታወቂያ በኤልሻዳይ ሚኒማ አዳራሽ 3 ቀን ኮንፈረንስ እንደሚደረግ 24፣ 25፣ 26 እግዚአብሔር በዛ ቦታ ተአምራት እንደሚደረግ እንዲህ ማስታወቂያ ይሰማ። ያ መጀመሪያ ከሰማሁት ጋራ ሳገናኘው እግዚአብሔር በዚች ቀን የጉብኝት ጊዜ ይኖረዋል፣ በዚህ ቀን እግዚአብሔርን ያስተኛል ብዬ በሙሉ አመንኩ። ለምንድን ነው ይሄንን የምለው? ሰው ያለ እምነት ምን ነገር ማግኘት አይችልም። በማርቆስ ወንጌል ምዕራፍ 5 ላይ ያቺ ሰው ብዙ ዘመኗን በህመም እንደፈጀች 12 ዓመት ደም የፈሰሳት ሴት ገንዘቧን ሁሉ ለባለ መድኃኒቶች ጨረሰች፣ ባሰባት እንጂ አልጠቀማትም ይላል። ከዛ በኋላ ኢየሱስ ክርስቶስ በዚያ ያልፋል የሚል ወሬ ስትሰማ የልብሱን ጫፍ በነካው ጊዜ የደሜ ምንጭ ይቆማል ብላ አመነች፣ ለራሷ ይሄን አረጋገጠች። ከዛ በኋላ እንደተባለው ኢየሱስ በዛ ቦታ ሲያልፍ የልብሱን ጫፍ ነካችው ይላል። ወዲያው ያ ደዌ ቀጥ አለላት ይላል። ክብር ለእግዚአብሔር ይሁን። እኔም ወደዚህ ስፍራ ስመጣ እግዚአብሔር ይጎበኛኛል ብዬ ነው ባለቤቴን አንድ ነገር ነገርኳት። የእግዚአብሔር ጉብኝት እንዲመጣ 2 ቀን በጾም በጸሎት መሆን አለብናል። እግዚአብሔር የተመሰገነ ይሁን። ቅዳሜ ዕለት በ25 ማለት ነው ልክ ፓስተሩ ስፍራውን እንዲያዘ የሚያማችሁ ሰዎች መቀመጥ ያልቻላችሁ ማምለክ ያልቻላችሁ ብሎ ይሄን ሲናገር ባሰ። ያህመሙ ጥዝጣዜው ባሰ፣ ወገቤ ጥዝጣዜው፣ እግሬ እንደ እሳት አቃጠለኝ። ከዛ በኋላ ቁሙ ሲል ወዲያው ያ በሽታ ከኔ ተጠረገ። በኋላ ከታመከ ተፈወስኩ። ምን ያደርገኛል ብዬ ልቀመጥ የእግዚአብሔር ቃል ወደ ልቤ መጣ። ከበጉ ደም የተነሳና ከምስክራቸው ቃል የተነሳ ጠላትን ድል ነሱት መመስከር አለብኝ ብዬ ወደ መድረክ ወጣው። ክብር ለእግዚአብሔር ይሁን። ስጦታ የማይፈልግ ጌታ፣ ወረፋ የማያስጠብቅ ጌታ በድንገት መጣ። ክብር ለእግዚአብሔር ይሁን። እኔም መከራ አስረሳኝ። 4 ዓመት ቀላል አይደለም። በዚህ ስቃይ ውስጥ ማለት፣ በዚህ ችግር ውስጥ ማለት አንተ ስራ ብትቀይር ይሻላል የተባልኩበት ጊዜ ነበር። ለምን? ከመቆም ጋር የተያዘ ነው። በተለይ አንደኛው ነርቭ ተብሎ የተሰበረበት ያ ነገር እንዴት ስራ ልቀይር? እኔ ቆሜ ነው ማሰራት የምችለው ብዬ ያንን ነገር ሆነ። እግዚአብሔር ይመስገን። መከራዬን ጌታ አስረሳኝ፣ ዛሬ ፈወሰኝ። ክብር ለእግዚአብሔር ይሁን። አሁንም ለእግዚአብሔር ሕዝብ ማስተላለፈው ነገር ምንድን ነው? እግዚአብሔርን በመጠበቅ ጌታ በጊዜው ነው። ክብር ለእግዚአብሔር ይሁን። ነገርን በጊዜው ውብ አድርጎ ሰራው ነው የሚለው። ክብር ለኢየሱስ ይሁን። ጌታ ግማሽ ፈውስ የለውም። ሲመጣ ሁለንተናን ነው አንድ ጊዜ ፈውሶ ነፃ የሚያደርገው። ኢየሱስ ክርስቶስ ጌታ ነው። እሱን ጠብቁት፣ እሱን ታመኑት።